ልጅ ከትምህርት ቤት እያለቀሰ ሲመጣ አባት ይጠይቀዋል። ልጄ ምን ሆነህ ነው? ትምህርት ቤት ጓደኞቼ የአትክልተኛ ልጅ እያሉ እየሰደቡኝና እያሾፉብኝ ነው። ከዚህ በኋላ ትምህርት ቤት መሄድ አልፈልግም። አባትየው ትንሽ አሰብ አድርጎ ልጁን ወደ የአበባው እርሻ ወሰደውና ልጄ አሁን 2 አበቦችን እንተክላለን። አንደኛው የኔ ነው፣ ሌላኛው ደግሞ ያንተ ነው። የኔን አበባ ንጹህ ውሃ ብቻ እናጠጣዋለን። ያንተን ደግሞ ማሳውን አቋርጦ ከሚመጣው ቆሻሻ ውሃ እናጠጣዋለን። በዚህ ተስማምተው ለቀናቶች ያህል አበቦቹን ተንከባከቧቸው። ተክሎቹ አበባ ማፍራት ሲጀምሩ ልጁ ተገረመ። የሱ ተክል በሚያምር መልኩ አፍርቷል። የአባቱ ደግሞ መጠነኛ አበቦችን ብቻ ያዘ። አባዬ፣ የኔ ተክል ቆሻሻ ውሃ ስለጠጣ እንዲህ ውብ አበቦችን የሚያፈራ አልመሰለኝም ነበር። ያንተ ንጹህ ውሃ ብቻ እየጠጣ እንዴት ከኔ የተሻለ አላፈራም? ልጅ ጠየቀ። ልጄ ይኸውልህ፣ ቆሻሻ ውሃ አንድን ተክል አበባ ከማፍራት አያግደውም። ይልቁንስ በውስጡ በያዘው የቆሻሻ ማዳበሪያነት ይበልጥ እንዲያፈራ ነው የሚያደርገው። አባት ንግግሩን ይቀጥላል። ልጄ፣ የሰዎች ሐሜት፣ ሹፈት፣ ስም ማጥፋትና አሉባልታ ከሕልምህ እንዳያስቆምህ ይህ ተክል ምልክት ይሆንህ። ቆሻሻውን ውሃ እንደ ማዳበሪያ እንደሆነለት አንተም እንደዚያ ተክል ከሰዎች በሚመጣብህ ችግር የምትሸነፍ ሳይሆን የምትጠነከር፣ የምታስቀና ሁን አለው። ስንቶቻችንን የገተመንን ችግር ወደ ጥሩ ነገር ቀይረን የምንጠቀመው? የብዙዎች ወቀሳና ጥላቻ ወደ ኋላ ሊጎትተን ሲል ወደ ጉልበት የቀየር ነው። ጠላቶቻችንን ለማሳፈር የበለጠ ጠንካራ ሆነን የምንታይ ስንቶቻችንን? ከወደዳችሁት ላይክ፣ ሰብስክራይብ እንዳይረሳ።